ሰላም እንዴት ናችሁ? ፒዚፈር ኔል ስፓንን ዛሬ ደግሞ የምናየው ናቹራል ጥፍር ላይ ጄል ፖሊሽ ይሆናል። መጀመሪያ ኪዩቲክሎቿን እናጸዳለን፣ ሼፕ እናደርጋለን። እኩል ካልሆኑ እኩል ሼፕ እናደርጋቸዋለን። በደንብ ካልጸዳ ሲቀባ ያስጠላል። ስለዛ በደንብ ሁሉንም መጽዳት ያለባቸውን ነገሮች እናጸዳለን። ከዛ ከሞረድን በኋላ ደግሞ አሁን የምናየው ባፍ እያደረኩላት ነው። ባፍ ማድረግ ማለት ማለስለስ ማለት ነው። በደንብ ባፍ ካደረግን በኋላ በሪሙቨር ድጋሚ ደግሞ እናጸዳዋለን ማለት ነው። የቀሩ ደስቶች ሊኖሩ ስለሚችሉ በብሩሽ ካራገፍን በኋላ በሪሙቨር ደግሞ እናጸዳለን ማለት ነው። ኔክስት ስቴፕ የሚሆነው የሺላክ ቤዝ መቀባት ነው። እሱ ጥፍራችን ላይ ስቴን እንዳያረግ ጥፍር ቀለሙ ወይም ደግሞ ሺላኩ በደንብ እንዲቆይልን ይረዳናል። 120 ሰከንድ መድረቅ አለበት። በደንብ ካልደረቀ ቶሎ ይላጣል። ቤዙን ከቀባን በኋላ የመረጥነውን ከለር እንቀባለን። የመረጥነው ላይት ብሉ በቤዝ ከለር ነው። ሁለቱን ጣቶች ቤዝ ከለር እንቀባቸዋለን። ላይት ብሎቹ እየተቀቡ ነው። እነሱም እንደዛው 120 ሰከንድ ቢደርቅ አሪፍ ነው። እነሱን ከቀባን በኋላ ደግሞ ቤዝ ከለር ይሄንን ኑድ ከለር ነበር የመረጥነው። በጣም ነው የሚያምረው። እኔ በጣም ነው የምወደው ይሄን ከለር። ይሄንንም እንደዛው ካደረቅን በኋላ በቶፕ ፎይሉን እናደርጋለን ማለት ነው። ጎልደን ፎይሉን እነሱ ሞር ውበቱን እንዲጨምርለት ፎይሎቹ ያደርጉታል ማለት ነው። አሁን እዚህ ጋር ሁሉ ነገር አልቆ ፎይሉን መርጠናል። የመረጠችው ፎይል ጎልደን ነው። በጣም ነው የሚያምረው። ፎይሎቹን ያደረኳቸው በቶፕ ነው። ፋይናል ሪዛልቱ ደግሞ ይሄንን ይመስላል። ቴንክ ዩ ባይ